ማለት የመመለሻሽ ቀን እኮ ገና እንደሆነ ነበር አይደል እንደማውቀው። አንዳንድ ወራቶች በጊዜ እንጂ በቃል ምንም ስለምን እንደምትወሪ ምንም አልገባኝም። ምንም ነገር ጊዜ ሲደርስ ይገባል። እንዴ ወራቱን አቋረጥኳችሁ እንዴ? ኧረ በጭራሽ። እኔ ብቻ ወርድ የስንት ወር ነፍሰ ጡር ነሽ ወይ? ገና ነኝ። ልጃችሁ 3 ወሩ ነው። ልጃችሁ ማለቴ ልጄ ይኸውልሽ ቆንጆ የለፋሽበት ቤት ይሄን ይመስላል። እንግዲህ እንደምታየው ሁሉም ነገር እያለቀ ነው። አሁን ትንሽ ፊኒሺንግ ምናምን ነገር ነው የጎደለው። እንግዲህ ታሳይሽ ወደዚህ እኔ ምን ልጅስ ምንሽ ነው ቤት ነው የቱም ቤት አረብ ሀገር ሆኜ በመለከለሉ ደስቻለሁ ያልከኝ ቤት ነው። አሳይሻለሽ። ያው ልጆች እኮ ፊኒሺንጉን ስላልጨረሱ ነው፣ ለዛ ነው አሳይሻለሁ። እስካሁን አይገርምሽም? እኔ ግን አንድ ጊዜ እጅ ባይ ደስ ይላል። ኧረ ችግር የለም ነገውን ሄደና አሳይሻለሁ። ችግር የለም ደስ ይላል። ምንድነው ዛሬ አውቶሮ መኪና ውስጥ የጠራኝ? ኧረ ትንሽ ተፈጥሮ አሁንስ በጣም ያስጠላኝ። ምንድነው ደግሞ መሬማ እኮ ቤቱን ካላሳየኝ የቱን ቤት? የቱን ቤት? አረብ ሀገር እያለች ገዝቻለሁ ምናምን ያልኳትን ቤት ነው። እኔ ደግሞ አፌን በጣም ነው የሚበለኝ ታውቂያለሽ። ስቴይቲን ነገውን አሳይሻለሁ። አሁንስ ልጅ በጣም ነው ያበዛችው። ወይ ወደዛ እውነቱን ነገር ማባረር ነው። እንዴት ነው እንደዚህ? ስንት ነገር ስንት ዓመት የለፋችበትን ነገር እንዴት እንደዛ ማድረግ ነው? በዛ ላይ ይሄ መኪና እንኳን እሷ ነች የገዛችው። አባታ ታመጣለች ምናምን በጣም ጀምር ሻው ምን ማድረግ ነው እንግዲህ አንድ አማራጭ ነው ያለው። ነው እንደለመድከው ለዘበኛ መሳፍን ሰጥታ ከተ ማሳየት ነው። ይሄ እኮ በቪዲዮ ኮል እኮ አይደለም እኮ በአካል እኮ ነው። ቪዲዮ እኮ ምን የምትችል እኮ ነው። አንዴ ለማየት አይደል እንደምን ችግር አለው? ልክነሽ ወይ እንደዛ ማድረግ ይቻላል። ግን እስከ መቼ ነው? ያው መፍትሄ እስከምናገኝ ድረስ ግድ ነው። ወደሽ ቤት ከቀላ የቤት ማለት ምን ይሰወሩበት ይችላል ያጣውበት ነገር ያመሰስኩበት ይወራኛል። አውቃ ግን በቃ ለዛሬ ይሄን ያልከኝ በቃላት ሌላ ቀን ተመልሰን ዘመኛው ለውጣ ስለሆነ ምንም መቆየት ማንችል። ስለዚህ እንኳን ሌላ ቀን እንዳይተመሰፍ ይበላል ነው በቃ ነው በቃ አንቺ ቤት አደራ ግን ከአምባራ እየደወልክልኝ ነው። በቃ ቀደማች ሰዎቹ ሊኖሩ ይችላሉ። ችግር የለም እየደወልክ ቀደም ያስጠነቅቃለሁ። ችግር የለም በቃ ይርመደብሽ። አደራ አራ ችግር የለም። አመሰግናለሁ። እሺ እኔ ጌታ ዶሲ ከዚህ በኋላ የድራማ እንዲቀጥል አልፈልግም። ሁሉም ነገር እዚህ ጋር እንዳያቆም ነው የምፈልገው። እውነቴን ነው የምልህ። ከእሷ ጋር ሳይክ በጣም እየቀናው ነው። አካሉ እኮ ግን ነገር ትንሽ ጊዜ ብቻ ነው። በቃ ትንሽ ታገሽ። እኔ ከዚህ በላይ መታገስ አልችልም። አንተ ከፈራ ሁሉንም ነገር ነው እነግራታለሁ። ወዲ ያለው ልጅና አንተ ጋር ምንም አይነት ዝምድና ነው እኔ እነግራታለሁ። በቃ ያረጋት ጭቀሽ ብዬ እነግራታለሁ እኮ ይፍጠን። ከቻልክ ዛሬ አድርገው። አቤት የኔ ማለት ነው። ልታገስ ወዴት ነው ማለት ፈልጋለሁ። ለዚህ ነው ለዚህ ስለምን ቤት ነው የምትወሪው? ያን ዕቃ ገደው ላይ ጠይቀው ንብረቴ ማን እንደሆነ ነው።
ስለምን አለቃ ነው የምታወሩ? የኔት አለቃው ይሄ ከሀገር ከወጡ በጣም ረጅም ጊዜ ሆኗቸው። እዚህ የሚኖሩት ደግሞ ልጆቻቸው ናቸው። እኔም ባደራ ተረክቤ ነው ቤቱን የምጠብቀው። ምናልባት ቤት ተሳስተሽ እንዳይ ተሳሳትኩኝ። ባለፈው እኮ ከዮሴፍ ጋር መጣሁት ነው ቤቱን አስጎብኝተኝ ነበር እኮ አላስታወስከው? ያምሻ እንዴ? ስለምን ዮሴፍ ነው የምትይው? በላይ ወደዚያ ቀጥይ በእናትህ። ኧረ እባክሽ ሴትዬ ስራ ቦታ ነው፣ ተነስተሽ ወደዛ ዞር በይ። እቺ ልጅ ምን ነው ያለው? ጥሯ በጣም ቆየች። ምን ነው ወጣ በዛው በቀረች። ኧረ እባክሽ እንደዚህ አይባልም። ምን ነው በጣም ተጨነክላት? እንደሱ አይደለም። ያው እዚህ ሀገር ከኔ ውጪ የምታውቀው ሰው ሌላ የለም። የት ገብታ ነው ብያስብ መሬማ ያ መሬማ ኑሮሽ እንዴት የሰንአ ከተማ መሬማ ጃቱር 3 ወሩ ነው። ኦኬ ያክስቴ ልጅ ወዲ ተባለ። እኔ ከዚህ በላይ መታገስ አልችልም። አንተ ከፈራ ሁሉንም ነገር ነው እነግራታለሁ። ወዲ ያለው ልጅና አንተ ጋር ምንም አይነት ዝምድና የለ። እኔ እነግራታለሁ። የሰው ሞቱ ባመነው መከዳቱ ይባል የለ። ከመልካም ምኞት መሃል ከተስፋ ጭላንጭል መሃል ተገፍትሮ መጣል እውን ከሞት ያንሳል። በማር ምላስ አስሮ ሬት የጋተሽ ከበሽታሽ ቀድሞ መድኃኒትሽ ነበር አንቺን የገደለሽ። ያ መሬማ ኑሮሽ እንዴት ነው በሰንአ ከተማ መሬማ መሬማ ያ መሬማ ኑሮሽ እንዴት ነው በሰንአ ከተማ መሬማ መሬማ ያ መሬማ ኑሮሽ እንዴት ነው በሰንአ ከተማ መሬማ መሬማ ያ መሬማ ኑሮሽ እንዴት ነው በሰንአ ከተማ መሬማ ችግር አለ። እሷ ከጠፋች ቀር እቃዎቿን እንደሚጠቀምባቸው
አንተ አልሰማህም እንዴ? ሰሞኑን ካንተ ጋር ከአረብ ሀገር የመጣች ሴት መሬማ ተደፍራ በጎዳና ተዳዳሪዎች የት ነው? ምን ሆና ነው? ህይወቷ ሳያልፍ አይቀርም። ቆይ ተረጋጋ። ምንድን በእናትህ እየተደኩ ነበረ። በእናትህ ይሄ ሰሞኑን አብራክ የነበረችው ጃምጣለጥ ሞል ይችላል። ይሄን ወረቀት ስጣም ላይ ነበረ። እሺ ወዴት ልክ ነው? እሺ አሁን ወዴት ነው? ቀድሞ መድኃኒትሽ ነበር አንቺን የገደለሽ። ቃሉ መልክ ቢኖረው መንታው ነበርኩ። ከበሽታዬም ከህመሜም ጋር እየታገልኩ በምንም ውስጥ ፈገግታ ማየት ያኖረኝ ነበር። ወገን ዘመድ የሌለኝ እኔ አንድ ዘለላ በሰው ሀገር ካንተ ጋር የነገን ተስፋ ሰንቄ ገልታ ብዬ ብኖርም ራሴን ከሞት አፋፍ አገኘሁት። ቃል ያጸና የለ የሚወዱትን ዓለም ውብ አድርጎ ከመሳል በላይ ህይወት ምን አለ? ወደ ሀገሬ ስመለስ የሁለት ወር ዕድሜ ካንተ ጋር የነገን የተመቻቸ ህይወት ጋር ነበር። አይኔን ከተጫነኝ ህመም በላይ ስራ ባያጎብጠኝ በፈገግታ አይኔን ከድን ነበር። ቢሆንም ግን መቻልን ያህል የታደለው ልቤ ይቅር ብሎሃል። አባትየው ካላመነ ዮሴፍ አባት ሊሆን ይገደዳታል። አሁን ልጅ ወለድልኝ ነው ብሎ ይሄ የሌለ ቋምጣም ነው። እንክብካቤውም ልዩ ነው። ገና ሳይደርስ የእሷ አለመሆኑን ቢያቀማ አሰብኩት እንዴት ሊሆን እንደሚችል። ታዲያ ይኸውልሽ አባት አለመሆኑን እኔና አንቺ ብቻ ነን የምናውቀው። ሌላ ምንም ማንም እንዳይሰማ አደራ ብዬሻለሁ።